ሊያሻግር የሚችል ውይይት ማድረግ መቻል ይኖርብናል። በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሙኒኬሽን ሚናና ቀጣይ አቅጣጫዎች በሚል እሳቤ በሁልባረግ ወረዳ ከሚዲያና ኮሙኒኬሽን አካላት ጋር የውይይት መድረክ ተካሄደ። የውይይቱ ዋና ዓላማም በሀገራችን ባለፉት የለውጥ ዓመታት በፖለቲካው፣ በኢኮኖሚና በማህበራዊ ዘርፍ የተመዘገቡ ስኬቶች በሚዲያና ኮሙኒኬሽን በማስተዋወቅ መላ ህዝቡ ለላቀ ልማት ተነሳሽነቱን ማሳደግ እንደሆነም ተጠቁሟል። የለውጡ መንግስት ለሚዲያ ነጻነት ፈርቀዳጅ የሆኑ በርካታ ስራዎችን የሰራ ሲሆን ይህንን ነጻነት ለመልካም ስራ የተጠቀሙበት የሚዲያ አካላት እንዳሉ ሁሉ ነጻነት ማስተዳደር ያቃታቸው አካላት ባልተገባ መንገድ ለጥፋት እየተጠቀሙበት የሚገኝ ስለመሆኑ በዝርዝር ተነስቶ ውይይት ተደርጎበታል። በተለይ በምንገኝበት የዲጂታል ዘመን መረጃ በዓለም ከጫፍ እስከ ጫፍ በአንድ ጊዜ የሚሰራጭበት ሁኔታ በመኖሩ እውነተኛና ሚዛናዊ መረጃ ማሰራጨት ኃላፊነት ከሚሰማው የሚዲያ አካላት የሚጠበቅ መሆኑ የተገለጸ ሲሆን ከውይይቱ በኋላም በኬራቴ ጤና ጣቢያ ቅጥር ግቢ የለማ ጓሮ አትክልት የተጎበኘ ሲሆን ያሉንን አካባቢያዊ ጸጋዎችን በመጠቀም የመጡ ለውጦችን ለማስቀጠልና ለማስተዋወቅ እንዲሁም ያሉ ጉድለቶችን በመናበብ ለማረም በትብብር መስራት እንደሚገባ ተገልጿል። የሁልባረግ ወረዳ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት